ሄርሜላ ይሄ የታወቀ ነገር ነው። ድሮንም ማስቀደመሽ መጠንቀቅ ነበረብሽ። አብርሽ አልፈልግሽም ሲልሽ ራስሽን ሳትሽ ማለት ነው። ይሄ ነው የማያዋጣ ነገር ላይ እንደዚህ መንጠልጠል እንደዚህ ነው ማለት ነው። እሱ ሁለት ዛፍ ላይ ልውጣ ብሏል። በሁለት እግሩ ሁለት ዛፍ ላይ ካልወጣ ብሏል ማለት ነው። ብዙዎቻችሁ ደግሞ አብርሽ ምን ነው አብርሽ ደንፍፏል፣ አብርሽ ምናምን ትክክል አይደለም። በጣም ትክክል ነው። 100% ትክክል ነው። በቃ ወደሚያዋጣውና ወደሚጠቅመው ወደ ሩታ ወደ ሚስቱ ተመልሷል። ስለዚህ ቁርጣችሁን እወቁ። ሄርሜላ ዝም ብለሽ ነው አትርከሚ። ምናልባት ለጊዜው ደስታ ስለሆነ ካንቺ ጋር ሊኖር ይችላል። አይ ነው ቆንጆ ነሽ፣ ቁንጅናሽ ሊጠቀምብሽ ይችላል፣ ካንቺ ጋር ኢንጆይ ሊያደርግ ይችላል። ነገ ከነገ ወዳ ግን የልጁን እናትና ልጁን ነው የሚመርጠው። ቤተሰብ በነገራችን ላይ ዝም ብላችሁ አትዩ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ቁንጅና ግን ፊንት መስራት አልነበረብሽም። እኔ ላንቺ በጣም አዝኛለሁ። አም ሶሪ ምክንያቱም አንቺ በጣም ከሱ የበለጠ ወንድ ማምጣት የምትችይ ሴት ነሽ። ከሱ የበለጠ ወንድ ማምጣት የምትችይ ሴት ነሽ። ስለዚህ ለዚህ ለማይረባ ወንድ እንደዚህ መሆንሽ በጣም ያሳዝናል። ብዙዎቻችሁ ደግሞ አብርሽ ትክክል አይደለም ምናምን። ሲሪየስሊ በጣም ትክክል ነው። እየተወነ ነው ያለው፣ እየተጫወተ ነው ያለው። ይሄንን ሳትወዱ በግዳችሁም ቢሆን ዋጡት ማለት ነው ቤተሰብ